ወዳጆች ሆይ ዓለም መቼም ህይወት ሰጣጣቅ ህይወት ስትነጥቅ ነው የሚታወቀው። በጣም በሚያባብል በጣም ጥቃቅን በሆነ ግን አቴንሽናችንን በሚወስድ ነገር ህይወታችንን ነው የምትወስድብን። ዘላለም የምንጸጸትበትን ነገር ነው ዓለም የምታቀርብልን። ጊዜያዊ ደስታ ሊኖር ይችላል፣ ዘላለማዊ ሐዘን ያለው ዓለም ላይ እውነተኛ ንጹህ የሆነ ጄኒዩን የሆነ እረፍትም ሰላምም ህይወትም ያለው እግዚአብሔር ጋር ብቻ ነው። ይሄ በጣም የጥሩ ሰው ስብከት ወይንም እናንተን እንደው አይምሯችሁን ለሚያዝ ብዬ አይደለም ነገራችሁ፣ እውነት ነው። በጌታ የሆናችሁ ሰዎች ታውቃላችሁ፣ የኔ ኤክስፒሪየንስ የምታደርጉ ሰዎች። ምናልባት ግን እንግዲህ ሆናችሁ የመጣችሁ ሰዎች ካላችሁ በእውነት ግብጽ ያላት ይሄ ብቻ ነው፣ አማረን ያሉት ብቻ ነው ያላት። እግዚአብሔር ግን መና ነበረው፣ እግዚአብሔር ግን ምሪት ነበረው፣ እግዚአብሔር ግን በገዳዮቻቸው መካከል በጤና መጠበቅ ነበረው። ይፈውሳቸው ነበር፣ ያበላቸው ነበር፣ ያኖራቸው ነበር፣ ህይወት ይሰጣቸው ነበር፣ ራሱን ይገልጥላቸው ነበር። በጠላቶቻቸው መካከል ሳይዋጉ ድል ይሰጣቸው ነበር። አንድም ቀን ጦር መሳሪያ ሳያነሱ የከነዓናውያንን ነገስታት እግዚአብሔር ድል ያደርግ ነበር። በዚህ ሁሉ ነበር እግዚአብሔር የሚመራቸው። እስራኤል ምን ነበረች? ቆማ የምታይ ነበረች። እስራኤል ምንም ነገር እግዚአብሔር ብቻውን ነው የሚያደርገው። የምድረ በዳውን ጉዞ አይደል እንዴ እነ ኤርሚያስ ትንቢት የተናገሩት? እግዚአብሔር ብቻውን መራው ያሉት የተናገሩት እኮ የምድረ በዳውን እኮ ነው። አሁን አይደለም እኮ ምድረ በዳ እግዚአብሔር ብቻውን መራው አለ። ከእርሱም ጋር ማንም አልነበረም። እግዚአብሔር ከህዝቡ ጋር ተረዳድቶ አይደለም የመራው፣ ብቻውን ነው። ማን ነበር አብሮት? ማንም። እግዚአብሔር ብቻውን ሲመራ ምንም ሳያጓድል ነው የመራው። ስሙ የተመሰገነ ይሁን።